ሳውንድ ሙዚቃ ቤት አቤት እኔ አሁን እሱን መስማት አልፈልግም እኔ የምፈልገው እሱን ሪፖርት አሁኑን እንድታመጪ ነው አሁን አቤት ዋናው መስሪያ ቤት የት እንዳለ እኔ እንድነግርህ ትፈልጋለህ ምንድነው ችግሩ ግን አንተ በእያንዳንዱ መስመር ብዙ ስህተት አለ እኔ ይሄንን ሪፖርት ብዬ ላቀርባችሁ እኔ ምን ማድረግ ይችላል ታዲያ አርምናታ ይሄን ብራ ወረቀት ለመጨረስ እኮ እስካሁን ቆየሁት ነገ ሰርግ ነው ከነገ በኋላ ለአንድ ወር ደግሞ ስራ አልገባም ጻጉላ ጊዜ ላይ ያለው ካሳለፈው እና እንደዚህ አስረክርከ ያመጣው እኔ እንዳርምልህ ነው ያንተን ስህተት እያረምኩ ጊዜ እንድፈጅ አልፈልግም በቃ ጨርሱ ምን አይነት አንተን የምታገባ ሴት እንዴት የተረገባት ናት ቁመት አንሸርግጎ መዞርና ስራ ይለያያል እሺ ውይ ጻዲ አሁን ጥቁር ቡና አዘሽልኝ አሁን ስለዚህ ፍቄ አንድ ስማ ሙሽራው ዚንጎራ አድርጋል አንተ ተፍተፍ ትልልኛል ግርምሽ ከሊያ ነጥሪ ሶዮ አንዱ ሊያገባ ሌላው ገደል ገባ የሚባለው ለአንተ ነው ስማ ምን ባክቺ ከይስ ያለቃያለች ምንም ሰላም ለማንኛውም መጣ ና እንጂ ቶሎ አያርጋና ሰይፉ መጣን ብለው ወጥተዋል አቴዲ ያለ እዚህ ቁጭ ብለዋል እሺ አሁን ቶሎ ና አው ልብሶቹን አምጥተናቸዋል ቶሎ ና እንሞክራቸው ሁሉም ዝግጁ ነው በቃ
አንድ ቆይ እሺ ወደ ባለቤቴ አንድ አይጠልፍብኝ ጠንቀቅ ነው በነገራችን ላይ ዛሬ ቤት እመጣለሁ ወይስ ታድራለህ ኦኬ እሺ ቻው እኔ ምልፍቄ ካልቀይ ጋር ተጋጫችሁ እንዴ ሰላም ነው በሳት እግዚአብሔር ከዚህ ሴትዮ ጋር ብቻ ባላገኝ ሆነች ጭራቅ እኮ ጭራቅ በቃ ፍቄ ተረጋጋ ከዛ ላይ አንተ ሙሽራ ነህ ስለዚህ ቤት ግባና አረፍት አድርግ ይሻለው የማንኛውም ማታ እንዳትቀር ከዛስቶች በቃ መቼም ሰርጉ ደማቅ ነው አይደል የሚባለው እኔ ግን ይመስለኛል ድል ያለ ሰርግ ደማቅ የሚባል አይደል በሬውን ግን አየው ጫኛው ግን ሰርግ ነው ወሽ በል ወሽ አንዳንዴ ሰላም ናችሁ እንዴት ናችሁ ሰላም ናችሁ የፍቃዱ ሰርግ ካርድ እርግጠኛ ነኝ ደርሷችኋል ይሄ ሰው የምናካው ከሰው ሁሉ ሊያቀያይመን እኮ ነው ማን ነበር አየር ያንተ አባት መንገሻን አውቃለሁ የአባት ስም መንገሻ አሰፋ አውቃለሁ መንገሻ አሰፋ ራስቸው እዚህ ጋር ከነ ቤተሰቡ የሚለውን ረስቸው እኮ ለአባት አንተ እሱ ከነ ቤተሰቡ ለሱም ልሰጠው ነበር ያው ከነ ቤተሰቡ ነውር አይደለም እኔ እኮ ላቶ ሸቱም አልሰጠ ይሆናል ጋሽቷል ለሞኑ የፍቃዱ አርጋ ሰርግ ካርድ ደርሷቸዋል እንዴ አልደረሰች አላልኩ ነውር አይደለም እንዴ ሰውዬ ከስንቱ ጋር ሊያቀያይመን ነው አልሰጠም ይሄን እኮ እዛም አልሰጠ ይሆናል ነውር አይደለም እንዴ ከስንቱ ጋር ሊያቀያይመን ነው ሰውዬ ታውቃለህ ግን እንደሰርግ ደስ ነገር እንደሌለ እንደ ሰርግ ሚንዛዛ የሚያሰለች ነገር እንደሌለ አንተ በምን አወቅ አግብታ አጣቅ አላገባስ የእናንተን ሁሉ ሰርግ አይቼ ነው ሰው እንዴት ተበድሮ ለፍቶ ምን ብሎ ያጠራቀመው እንዴት አውጥቶ ይሄን ሁሉ ድግስ ይደግስ የምናካቴዲ በህይወት አንድ ጊዜ ለምታደርገው እንኳን ከግለሰብ ለምን ከዓለም ባንክ አትበደርም አንዴ 5-6 ልታደርገው የምትችለው ነው እውነተኛ ፍቅር ግን አንድ ጊዜ ብቻ ነው አሁን እያወራን ያለነው ስለ ትዳርና ስለ ሰርግ ነው እንጂ ስለ ፍቅር አይደለም ትዳርና ፍቅር ምን ለያቸው ይለያያል እባክህ ትዳር ሌላ ፍቅር ሌላ
ያንን እንከፍጥሪልኝ ማንን ከፋለ ያን ፍቃዱን ነው ወይ እሱ እንኳን ወደ ቤቱ ሄደ ይሄም እኮ ሰታት በስተት ነው በቃ ተይውሳ ሙሽራ አይደል ሙሽራ አሁን መለካቱ ምን አስፈልገ ነገ እንዳትዝረከረክ እባክህ ኢየሱስ ወጋበላሽ ቁልፉን እኮ አዛንፈዋል ሽስታግሬ ስለኝ ወፍቶ ክራባት ማሰር የሚችል ሰው አለ? ተና ትዳር የሚያስችለው ዋናው ነገር ይሄ አይደለም። በነገራችን ላይ ዋናው የትዳር ምልክት ምን እንደሆነ ታውቃለህ? ደግሞ ምንድነው? መከልከል። ተው የምትባለው ነገር መብዛት። እንዴት ገና እንደተጋቡ አንዱን ተው የሚለው ነገር ይበዛል። ማጨስ ተው፣ ጓደኛ ተይ፣ ማምሸት ተው፣ ከቤት መውጣት ተይ፣ ተው ተይ ተው ተይ። ልክ እንደ ሐኪም ማለት ነው። እንዴት ጥርሴን አመመኝ ስትል ማስቲካ ተው፣ ቸኮሌት ተው፣ ጨጓራዬን አመመኝ ስትል ሽሮ ተው፣ ስጋ ተው፣ ምስር ተው 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 ተው። አረጋ አሎ ወይኔ ማን አው ደመቅመቅ ብሏል። ምን አይነት ሸሚዝ ነው የመረጣችሁት? አሁን እንደዚህ ተረድረን አረንጓዴ መስክ መስለን ነው? እንግዲህ ሴቶቹ ምርጫ ነው ማድረግ አይቻልም። ታዲያ እነሱ ቅጠላ ቅጠል መምሰል የወደዱ እንደሆነ እኛ ዕዳ አለብን። መቼም የሴት ሚዜዎች በጣም ቆንጆ እንደሚሆኑ ተስፋ አደርጋለሁ። አዎ እንግዲህ ያላገባችሁ ወቁበት። እኛ እንደሆነ በጊዜ ተጠናቀናል። ምን ሆነሃል? ምን ሆነሃል አንተ? ምንድን ነው? የምን ችግር? ሰርጉ አደጋ ላይ ምንድን ነው የሚያወራው? ሰካክ እንዴ? ሰርጉ ሊሞት ነው። ሰርጉ ምን ሆኖ ነው የሚሞተው? እንደውም ወቁት ሰርጉ ሞቷል። ሞቷል? አዎ ሞቷል። የቱ ሰርግ ነው የሚሞተው? ምንድን ነው? የኔ ሰርግ ነው። ወይ ስቃይ ወይ ማፈር ወይ ስቃይ ለምን ተረጋግተህ አትነግረንም? ምንድን ነው እሱ? ምንድን ነው የምታወራው? ባል ያላት ሴት ነው እንዴ ልታገባ የነበረው? ያው የረጅም ዓመት ፍቅረኛ ነበራት እና ከ5 ዓመት ቆይታ በኋላ ዛሬ መጣ። ከየት ነው የመጣው? ከአሜሪካ ሊቢያ ውስጥ እኮ ታስሮ ነበር። ዛሬ ከጠፋበት ከ5 ዓመት ቆይታ በኋላ መጣች እና ሰርጉን ሰረዘችው። ፍቄ ሰርጉን ሰረዘችው።
አዎ እንዴ ሰርጉን አልፈልግም በቃ ይብላ በቃ ቻው ብላ ስልኩን ዘጋች እንዴት ይሆናል ፍቅር ስንትና ስንት ድግስ ተደግሶ ስንትና ስንት ወጪ ወጥቶ ይሄ ትልቅ ነው እንዴ ነው አይደለም ብያት ነበር እና ምን አለች ገንዘቡን ልክልሃለሁ አልፈልግም ድሮም ቆሜ ላለመቅረት እንጂ አንተ ማግባት አልፈልግም ብላ ቻው ብላ ስልኩን ዘጋች እሺ ነው ምን አማከ ስልኩ ልቀቀው ፍቄ ልቀቀው ፍቄ ሳቶ ልቀቀው ማለት ነው ስልካም እንዴት ማድረግ ነው ያለብህ ሄሎ እኔ አንተ ፍቃድ አይደለም ሙሽሪቷን ፈልጌ ነበር አው ሙሽሪቷን ኧረ እኔ ሚዜ ነኝ የፍቃዱ ሚዜ ነኝ ኧረ ምንድነው የተፈጠረው ነገር አረኝ ነገር አገባ አዎ ቴዎድሮስም ሰይፉም ማረጋም ሁላችንም ይኸው ፍቃዱን ጭምር ጋር ተገብቷል አቤት ሳትግባቡ ነው እንዴ ልታገባት ይወሰናል አረ ተግባብተናል ባለፈውኛ መስሪያ ቤት ስራ ለማሰራት የመጣች ጊዜ ጉዳይ እንደነበርኩ ያስኩት ትንሽ አበለሻሻውባት አንድ ሁለት ቀን ተጉላለች በዛው ተግባባን ተዋደድን ይወስ ወይ እሷ ምንም ወጪ አላወጣችም ማለት ከመስሪያ ቤት ቀብር ይኸው የእናቴን ቤት በባንካት እኮ ነው ድግሱን የደገስኩት ምን ይበለኝ እኔ ሁሉንም ወጪ ይችላልው ለዚህ ተነገሩ ገንዘቡን መልሳለሁ ብላችሁ ገንዘቡ አይደለም ራሱ ግራ ገብቶኛል ምን ማድረግ አልችልም 5 አመት ውጪ የቆየ ጓደኛዬ መጣ አልኳችሁ ብያችኋለሁ ነግሬያችኋለሁ ሄሎ ጸዲ አይ ትንሽ ቆያለሁ ጸዲ እንትን ጭፈራ ላይ ነን አሁን እየጨፈርን ነው እሺ ደውላለሁ አንተ ምን አይነት ነገር ምን ይሻላል መቼም ሰርጉ መቅረት የሚችል አይመስልም እናት ነፍታ ደግሳ ወንድሜ ከጀርመን ሀገር ድረስ ሀገር አቋርጦ መጥተው እንዴ ያጎቴ ልጆች ስጦታ ይዘው መጥተው የሰፈር ሰው ሁሉ ተጠርቶ ለአዳራሽ ለምግብ ገንዘብ ወጥቶ ዛሬ እኮ እናትየው ስለት ሁሉ እንደተሳሉ ነግረውኝ ስለቱ አበላው ምን እሱ ብቻ ስንት አመት ተጣልቶ የነበሩት የኔ አባትና የእሱ እናት የሚታረቁት በዚህ ሰርግ ነው ከገጠር ስንት ዘመዶቻችን የመጡት ለዚህ ሰርግ ብለው ነው ኧረ ስንት ጉድ አለ እናቴ ስትዋረድ ታየኝ ስንት ሰርግ ላይ ስንት ድግስ ላይ በኩራት እንዳለች ዛሬ ክብሯ ተነክቶ ተሰብሮ የሆነ መፍትሄ መፈለግ አለብን በቃ ሌላ ሙሽራ መፈለግ እንዴ ሰርጉ ሳይሰረዝ ሙሽራዋን መለወጥ ሌላ ሙሽራ መፈለግ ሌላ ሙሽራ ጌት ይመጣል እንጃ በጣም ጥሩ ሐሳብ ነው ዝማፍቂ ከዚህ በፊት የምታውቃት ሴት የለችም ተወዳት የነበረች ሴት ሌላ ተወኝ
አትነፋረቅ ማለት ልናፍርቅ ለሷላ ሆነ ተልሳለ ወርቅ ምን ማለት ልናፍርቅ እንዴት ወርቅ ለምን አደረግክም እኔ ነኝ ትለብሱ እኔ ነኝ ተዋርኩት እንደዚህ ተሳሳተ ጋብቻው ጥናት ግባለሁ እንደለው ነበር አሁን በቃ የሆነው ሆኗል ስለሚመጣው ነገር ነው ማሰብ ያለብን የሚሻለው እንደዛ ነው አሁን እንዳላችሁ በቃ ሌላ ሴት ይፈልግና በቃ አንድ ነገር እናደርግ ማልቀሱ ነው ቆይ ስማ ከዚህ በፊት በፍቅር አብራህ የነበረች ሌላ ሴት የለችም አብራህ የነበረች ሌላ ሴት አለች በቃ ቆይ ሌላና ታዲያ ወጡ እናናግራትና ከዛም ይሆናል አይደለም ማለት እንዴ ልብስ አልተዘጋጀ እንዴት ሆኖ ነው የሚሆነው ሂዱና እናንተ ከድሯ ሙሽራ ላይ ልብሱን ተቀበሉ አንዴ የሆነው ሆኗል የድሯ ቀርታለች አዲስ ሙሽራ እናገኛለን በነገራችን ላይ ማንም ሰው ለማንም ትንሽ አዲስ ሙሽራ ካገኘ በኋላ ራሳችን እንፋናለን ተነሳተ ተነስ Hello. በቃ ቬሎን ተቀበለናል አሮጌዋ ሙሽራ የለች አረ ከእንግዳው ጋር ድሬዳዋ ሄዳለች የናችሁ ሽናንታው እሺ እና እንድንጋባ ልትጠይቁኝ ነው የመጣችሁት ያው እንግዲህ መቼም የጋብቻና የህይወት መንገዱ አይታወቅም ይባላል አይባልም እንዲህ ሲባል ሰምቼም አላውቅም አታውቅም ነው ማለቴ ሊባል ቢችል ጥሩ ነው አሁን የኛ ሐሳብ በአጠቃላይ ሁለታችሁ እንድትጋቡና ይነብርኩ ጀመረ ማታምጡ ይነብር ዳውር አይደለም ስለምን አንተም እንደሰው ንቀኸኝ ሄድክ ተጋብተን ልጆች እንውለድ ብለህ ልጆች ምን ያደርጋሉ ትርፋቸው ችግር ነው አልክ ተጋብተን እንክበድ ሰው እንሁን ብለህ አሁንስ ምንድነን ሰዎች አይደለንም እንዴ ያልካሾፍክብኝ መቼም ዝም በል እኔኮ መቼም ዝጋ ደሞዝ እንቆጥብ እቁብ እንግባ እንሻሻል አንተም ተማር እኔም ልማር ብለህ እኔ ከአንድ ዲግሪ በላይ አልፈልግም አንቺም ዲፕሎማሽን አትጣይ ብለህ ዝጋ ዛሬ ምሽት አይደና ፍጠት ትመጣለህ የማትረባ መቼም ሰው ሆኖ በእንደዚህ አይነት ነገር የማይጣላ የለም አንተ ዝም በል አቤት ዝም በል አንተ ስለኔና ስለሱ ታውቃለህ አብረን ነበርክ
ያው መቼም እንግዲህ ነበርክ አልነበርክም? አልነበርኩም። እኔ እና እሱ አልጋ ውስጥ ሆነ ስናወራ ነበርክ? አልነበርኩም። ታዲያ አልነበርክበት ምን ያስቀባጥራል? አሁን ታገቢዋለሽ ወይስ አታገቢው? ምን ይመሳሰላሉ? ውጡ ከዚህ ውጡ ከዚህ ውጡ ከዚህ ምን ይመስላሉ? ፍቃዱ ግን ምን አይነት ሰው ነው? ምን አይነት ድብቅ ሰው ነው? እንዴት? እኛ የልብ ጓደኞች አይደለን እንዴ? ግን አንዲትም ሴት አስተዋውቀን አታውቅም። አንተ አስተዋውቀኝ ታውቃለህ? እኔም የለኝም። እኔም የለኝም እንዴ? በቃ አሁን ጭቅጭቅ አያስፈልግም። ሌላ መፍትሄ እንፈልግ። ሌላ የምትወዳት ሴት ነበረች? ማለቴ የፍቅር ግንኙነት የነበራት ሌላ ሴት አለች? አለች። ሲኛዋን እንጋባ ምናምን ብላ ነበር? ማለቴ ልጅ እንውለድ እንክበድ ቆብ እንግባ ምናምን። አረ እሱ አታውቅም። እሱ እኮ የቤት ልጅ ናት። በቃ ቤተክርስቲያን እንሳለም እንጾም እንጸልይ እንጂ ሌላ በጭራሽ ምንም ነገር አታውቅም። አይ ቢያንስ እቺ ትሆናለች። የት ነው ቤቷ? እንሂድ። በቃ ነገባ ሄሎ ጸዲዬ፣ ወይ ነክ አይ ትንሽ ቆያለሁ። እንትና አንዳንድ ነገሮችን እያስተካከልኩኝ ነው። አረ ምንም ችግር የለም ጸዲዬ፣ ነገሮችን እያስተካከልኩ ነው እኮ ነው ያልኩሽ እንጂ ችግሮችን እያስተካከልኩ ነው አላልኩሽም። እሺ ጸዲዬ፣ እመጣለሁኝ በቃ እንደጨረስኩኝ። ሂድና ጥራታ። አረ አልጥራት። በቃ እኔ ልጥራት። ስሟ ማን? አልካም። አልካም ማን አልክ? አልካም ምን ማለት ነው? እኔ አልጠየኳትም። አይ የሆነ ትርጉም ይኖረዋል። መቼም ያለ ትርጉም ስም አይወጣም። አሁን እኔ ለምሳሌ ሰይፍ የተባልኩት የገብርኤል ቀን እባክህ ሂድና ጥራት። አሁን እኛ ገብተን እናናግራት። አንተ እዚሁ ጸጥ ብለህ ጠብቀናል። ለምን ደሞ እንዳይፈላ ነው? የቅድሟን አላየም? ልትገለን እኮ ነበር። ፈጣሪ ነው የጠበቀን። ቆይ እሱ ስታየው ደሞ ይፈላል ብለህ አስበህ ነው እንዴ? ይመስለኛል። መጣለች። ይሄንን ታል ምን እንደኔ የዋሰው አይደለም እንደምን አጠፍ ባካንተ ሂድ ከዚህ እዚህ አታልቅስብኝ። ነውር አይደለም እንዴ?
ደስ ይበላችሁ። ፈቃደኛ ሆናለች። አገባለሁ? አዎ አገባዋለሁ፣ በጣም ደስ ይለኛል ብላለች። በቃ ልብሱን ሰዱና ስጧት። ቆይ መጀመሪያ አባቴን ላስፈቅድ ብላለች። አባቴ? አዎ አባቴ ካልፈቀደ አይሆንም ብላለች። እና ታዲያ እሺ ምንድነው የምናደርገው? ገብተን እናናግራቸው አሉ ብላለች። በቃ እንግባ። አንተማ እዚሁ ቆይ፣ እኛ ገብተን እናናግራቸዋለን። እኔ አረጋና ግርማ እንበቃለን። እናንተ እዚሁ ቆዩ። መጣ እሺ ውሻ በጣም ውሻ እኔ ቀልቡ አይወደኝም። እባክህ ተረጋጋ። አንተ ምን ሆኗል? እኛን አልፎ አንተ ላይ ደርሳል። አንተን አልፎ አይደለም ትልቅ ግንብ ቢኖር ራሱ እሱን አልፎ ይበላኛል። እኔ ውሻ በጣም ይጠላኛል። እንኳን በህይወት አለ አይደለም የሞተ ውሻ ሁሉ እኔን ሲያይ ይጮሃል። ጥሩ ነው። ታዲያ ለምን እንስሳት ሐኪም ቤት አትቀጠርም? የሞቶ ይነሳል ይለኛል እንዴ? ለቀቀኝ እባክህ። አባቷሽ ምን ይመስላል? ለነገሩ ልጃችሁ ስታገባ ለምን እሺ? አንተ ግን ትወዳታለህ? ለነገሩ ሳትወዳት መቼም እንደዚህ አትቀራረም። ምሽቱ ደስ አይልም? ነገሮች ሙሽራ ካልተገኘች ምሽቱም ደስ አይልም። እንገባ ብላ ጉርት ስራይ። ለምን እግሯ ላይ ሄደን አንወድቅም? እግሯ ላይ እሷ እኮ ጭራሽ አዲስ አበባ ውስጥ የለችም እኮ። መቶ ይዟት ወደ ድሬዳዋ ይዟት ሄዷል። ድሬዳዋ? አዎ። ለምን? ቤተሰቡ እዛ ናቸው። እሷን ይዞ ወደ ድሬዳዋ፣ እኔ እዚህ ብቻዬን ቀረ። ሊቢያ ታስሮ ነበር እኮ። ለነገሩ ጥፋተኛ አንተ ነህ። እኔ ምን አጠፋሁ? እንዴት ሳትግባቡ ልታገባት ትስማማለህ? የኔ ጌታ፣ የኔ ቆንጆ ማሬ፣ አረ ምንም አትለኛ። አንተስ ማን ትላት ነበር? የኔም ቤት ማሬ ማርዘን አልፈልግም ሀኒ በለኝ ካለችኝ በኋላ ሀኒ ነው የምልህ። ይቅር ሌላው ሀኒ እያልኳት ጥላኝ ትሄዳለች። ጨካኝ ሆነ። ምን ነው ልጆቼ? ምን ነው በጨለማ ምን ገጠማችሁ? እንደምን አመሹ? እግዚአብሔር ይመስገን። ቁጭ በሉ። ምን ነው በምሽት ምን እግር ጣላችሁ? አባታችን አንድ ችግር አጋጥሞን ነበር አመጣጣችን። ምን ችግር? መቼም የሰው ልጅ በህይወት ዘመኑ ሲኖር ብዙ ችግር ያጋጥመዋል። የሰው ልጅ በህይወት ዘመኑ ብዙ ውጣ ውረድ ያጋጥመዋል። በእናንተ ዘመን ውጣ ውረዱ ብዙ ነው። ንገሩኝ፣ ግድ የለም ንገሩኝ፣ ግድ የለም። እሺ። አዎ፣ ጓደኛችን ፍቃዱ አማረ ይባላል። ፍቃዱ አማረ በዚሁ በአዲስ አበባ ከተማ ተወልዶ ያደገ፣ እድሜው ለትምህርት ሲደርስ አንደኛና ሁለተኛ ደረጃ ትምህርቱን በዚሁ በአዲስ አበባ ከተማ ተምሮ ዩኒቨርሲቲ ገብቶ በዚሁ በአዲስ አበባ ከተማ ዲግሪውን ተመርቆ በዚሁ በአዲስ አበባ ከተማ ስራ ይዞ የሚኖር ትጉህ ወጣት ነው። በእጄ ይሄ ጓደኛችን ፍቃዱ አማረ እድሜው ለአቅመ አዳም ከደረሰ ጥቂት የሚባሉ አመታት ቢቆጠሩም ትዳር ይዞ እንዲኖር የቤተሰቦቹ የኛ የጓደኞቹ እንዲሁም የወዳጆቹ ህልማችን ነበር። ይሁንና እስከዛሬ ድረስ ይሄ ነገር አልተሳካም ነበር። አሁን ግን ህልማችን እውን ሆኖ ድግሱ ተደግሶ ሁሉ ነገር ከተስተካከለ በኋላ አንድ ችግር ተፈጠረ። አባታችን ምን ችግር?
እዚህ አካባቢ ሱቅ የለም እንዴ? ነገሩ እንዴት ሱቅ ይኖራል? ለምን ደርሰን አንመጣም? ሲወጡ ይደውሉልናል። እኔ ደርሼ ወይኔ ፍቃድ ሃኒ ስላት ከርሜ ወይኔ ታሰኘኝ። ወይኔ እና የኔ ልጅ አልካሜን ፈልጋቸዋት ነው? አዎ አባታችን፣ አዎ። እና በደንቡ መሰረት ሽማግሌ ተልኮ ነው። ልክ ነው። ግን እኛ ሚዜዎች ነን። ሽማግሌ የሚላከው እኮ በጠዋት ነው። በደንቡ መሰረት ልክ ነው። ትክክል ነው። በጠዋት ነበር የሚላከው። ግን እንደው አስቸኳይ ሆኖብን ነው። እኛ አስቸኳይ ሆኖብን ነው። አዎ። ምንስ ቢሆን ቤተ ዘመድ ሳላማክር ምንም እኮ ችግር የለውም። ድግሱ ተደግሶ አልቋል። ልብሱ ተዘጋጅቷል። ሁሉም ነገር ተስተካክሏል። እንደው ጠዋት በቃ እንደው ቢሆን ብለን ነው እኮ እሱ ጋር መጣጣችን። ቁጭ በሉ። ቤተሰብ አማክሬ እመለሳለሁ። እግዚአብሔር ያክብርልን። ኮሪደር አለ ኮሪደር ተበላ ደሪ ወይኔ ወንዱ ዘራፍ ተርፋችኋል? ሁሉም ሰላም ነው? ተርፋችኋል? ጦሴ ለእናንተ መትረፉን እኔ በጣም ዝም በል አንተ። አፍህን ዝጋ። ጸጥ በል። እኔም የጓደኝነታችንን ምን አለበት አንተ ጸጥ ብትል? አትከበርም እንዴ? ስማ ሙሽራ ነህ ብለን ነው። እሺ ተከበር። አፋልኝ ብሎ ያወራል። ክፍታ ምን ይመስላል እባካችሁ? ጸጥ በል። ጸጥ በል። ሊገሉን ነበር። እሳችሁ የመጣችሁት ሊገሉን ነበር እኮ ሊገሉን ነበር። መኪናው እኮ ተራት ነው የመጣ ነው። እንሂድ። እኔ አልሄድም። እኔ አልሄድም። እንሂድና እናምጣት እንጂ እንሄዳለን። እሺ በውርደት እንሂድ። እሺ እንሂድ። በውርደት ከመሞት በጥይት መሞት ይሻለኛል። እኔ አልሄድም። ቆይ ፍቃዱ አት ፍቃዱ እኔ አልሄድም። ከውሻ ተረፍኩ ስለ በጥይት ሊገሉኝ። እኔ አልሄድም።
ይሄን ነገር አንድ ነገር በሉት። እሺ ሌላ የምታውቃት ሴት የለች? አባቴ ለእናትሽ ቢሆን ይመረጣል። አለች። የት ነው ሰፈሯ? ታች ነው። መሰረት ትባላለች። መሰረት መስፍን መንገሻ። በቃ እንሂዳ። መሰረት መስፍን መንገሻ። መሰረት መስፍን መንገሻ። መሰረት መጨረሻው ቤት ሲመታ ነው እንጂ መጀመሪያው ቤት ሲመታ አይደለም። ሰላም ይቅርታ ሰው ፈልገን ነበር። መሰረት መንገሻ መስፍን። መሰረት መስፍን መንገሻ አለች። መሲ ሳይፈልግሻል። ለምን ነበር? ፈልገን ነበር እኮ። ለምን ጉዳይ? ለግል ጉዳይ እኮ። ከሷ ጋር? ለግል ጉዳይ ፈልገናት ነው ተባልክ እኮ። ከኔ የምትደብቀው ምንም ነገር የለም ነው እንዴ? ወይ አንተም ነው አባቷ ነህ? አይ ባለቤቷ ነው። ሳይ ጎሽ ባለቤቷ አግብታለች ማለት ነው? ምንድነው የምትፈልጉት? አግብታለች። አይ ለጓደኛችን ልናጋባት ነበር። ምን? ለካ አግብታለች። መሰረት ይሄን ጎረምሳይ ምንድነው? መሰረት ጸዲና ሄሎ የኔ ቆንጆ፣ ገና ነን፣ ትንሽ እንቆያለን። ለአምስት ሩብ ጉዳይ ሆነ እንዴ? እመጣለሁ ጸዲዬ። በቃ ትንሽ ቆይቼ እደውልልሻለሁ ጸዲዬ። ችግር ተፈጥሯል እዚህ። በቃ እደውልልሻለሁ። እሺ ምንድነው ግን የሚሻለው? ሻውን የተባለችው ሴት ባላላት? ያው ምንድነው? ያው ተናገር። አላት? ያው ሴተኛ አዳሪ ነች። የት ነው ሰፈሯ? ካሳንቺስ።
ካሳንችስ ልንደው ግን ሴተኛ ዳሪ ኮነች በዚህ ሰዓት እናገኛታለን አስቸጋሪ ነው ቢሆንም ግን እንሞክር እኔ ብዙ ጊዜ በዚህ ሰዓት ነው የምሄደው እስቲ ቆይ ግን ሌላ አማራጭ እንፈልግ ያክስት ልጅ ያጎት ልጅ አለው የለ ለምንድን ነው በቃ እንንገርና አግባብተን እናጋባቸዋለን አሁን ሌላ አማራጭ ማለት ይሄን እውነቴን ነው ሚስጥሩን ሁላችንም በልባችን እንዳለ ሆኖ የሆነ ነገር ማድረግ መቻል አለብን ለምን ደላላ አንፈልግም አንተ ደግሞ እንደው በዚህ ሰዓት ደላላ ከየት ይመጣል እሺ በቃ እየሄድን እናስብ እንሻለው እንደዚህ በቃ ተከታትለን እንሂድ ቲጂ የምትባል ሴት ፈልጌ ቲጂ ጸጉሯ ቲጂ ማለት ላናግራት ፈልጌ ጥሩ ግባና አናግራት ይበላል በተቻለ መጠን ታሳምናት አንዳችሁ እንኳን ቲጂ እንዴት ነሽ አስታውሽ አስታውሽ ፈቃዱ ነኝ ምንድን ነው እሱ ጥቁር አልክ ከዛ እኮ ማስቲ ምነው ቲጂ ጤና አይደለሽ ምነው አልሄድም የትም አልሄድም እንዳትጠጋኝ 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 አንተ እርኩስ እንዳትጠጋኝ ለማይፈትበኝ አስተዋወስኩ በወደቅት ምን ፈልገን የመጣው መኪና ተበላሸች እንዴ ነው ወይንስ ሌላ መኪና ፈልገን ሌላ ጉዳይ ቤት ፈልገህ ነው የሚሸጥ ነው የሚከራይ ነው የምትፈልገው አይደለም ሌላ ጉዳይ ማለት ሴት ፈልጌ ነው ሴት ነገር ውስጥ ነው ውጭ ነው የፈለግከው ሀገር ቤቷት ነው አለ የሰሜን የደቡብ የምስራቅ የምዕራብ የመሃል ሀገር የትኛው ይሻላል ሁሉም ማለት ሁሉም ቢሆን ምን ችግር አለው ግን ያው ከምስራቅ ተወገደብቱ ምን ለውጥ አለው አለው ለነገሩ እኮ ግን ለነገሩ ምን ለውጥ አለው የሰሜን ስትራት የደቡብ ልትሆን ትችላለች የደቡብ ስትራት የምስራቅ ልትሆን ትችላለች የምስራቅ ስትራት የምዕራብ ልትሆን ትችላለች የምዕራብ ስትራት የመሃል ሀገር ልትሆን ነቃ ያለችው ነው የምትፈልገው ወይስ ገጠሬ ነገር ያለ አይ ነቃ ያለችቱ ነቃ ሁላችንም ተበታትነን መፈለግ ነው ምንድነው አይ ማለት እንደምን ተራውተን አንዲት ሴት ማምጣት በገንዘብም ቢሆን ተደራድረን አንዲት ሴት እናምጣና ከዚሁ ከነገ ጉድ እናምጣ ማንኛውም አይነት ሴት ሆናለች አይደል
ማንኛውም አይነት ሴት ማለት የሆነች ለሱ የምትሆን አይነት ሴት እኔ እኮ ያልገባኝ ምን አይነት ናት ለሱ የምትሆን አይነት ሴት ማለት ምን ማለት ነው? አሁን ምንም ምርጫ የለም። ስለዚህ የሆነች ሴት ፈልገን እናገኝ፣ እናጋባዋለን። አዎ ባባ ምርጫ የለም። አሁን ሁላችንም መበታተን ነው። አንተ እዚሁ ተገኝቷል። ምን ችግር አለ? ያው ከከፈላችሁ ይገኛል። ምን ችግር አለ? ምን ትያላችሁ? ሚስት ትፈልጋላችሁ? አገናኛችኋለሁ። ቤት ብታዩ እኮ አስመሰላችሁ። እሺ ስንት ነው የምትከፍለው? ነውር አይደለም? በጣም እንጂ አንተ 3000 ብር ከፍለው እነሱ በምን ሊኖሩ? ለጆክ ነው እንደ ጠራችሁኝ? እኔ እኮ በሌሊት ስትጠሩኝ በስራ መስሎኝ ነበረ። እሱ እዚህ ላይ ገብተን ይስቀጥል። እኔ እኮ 50 ሺህ ብር እዳለሁ። ዝም በልና እዛ ዝጋ። ካላራታችን 500 ብር ይደርስብናል። 2000 መጀመሪያ ክፍያው መጀመሪያ እሺ እንጋባ። ማነው ባሌ? እንግዲህ ልጄን እንደ ልጅ አይተህ ተማክረን ተሳስበን እንኖራለን። አይዞህ፣ በአሁኑ ጊዜ አብዛኛው ትዳር እንዲህ ነው። አትፍራ። ይሁን እንግዲህ ማለቴ ከማን ያደርገሽው? የልጁ አባት። ዝም በል ዝም በል። እንደዚህ አይነት ጥያቄማ እንዳትጠይቀኝ። እንዲህ አይነት ጥያቄ አትጠይቀኝ። የምንጋባ ከሆነ አትጠይቀኝ። በአሁኑ ጊዜ አብዛኛው ትዳር በመታሰሳብና በመግባባት ነው። አትፍራ ነው። አዎ ይሁን እንግዲህ ካለ የሙሽራ ልብሱ ይሆንሻል። እንግዲህ አምጡትና እንሞክረዋለን። ኧረ ማሙሽ ነው መሰለኝ። አይገርምሽም ግን በጣም ጸድይ፣ አደራሽን ለማንም ትንፍሽ እንዳትይሽ። ኦይ ጉድ! እና አሁን ምን ሊወጣችሁ ነው? ሙሽራ ፍለጋ ሌሊቱን ሙሉ እየተንከራተትን ነው። እንዴት አይነት ጉድ ነው የገጠማችሁ? በእናትህ በፈጠረሽ ለማንም እንዳትናገሪ። በቃሽ። ቻው የኔ ቆንጆ፣ እመጣለሁ ቶሎ። በቃ ቻው ቻው። እሺ ቻው ቻው የኔ ቆንጆ። ሄሎ ወይዬ፣ ኧረ አንድ ጉድ ልነግርሽ ነው። ስሚ ግን ሚስጥር ነው። እሺ? አዎ ሚስጥር ነው። ፍቃዱን አወቅሽው? ነው ባለፈው እንኳን ባሌ ሚዜ ነው ብዬሽ። አዎ አይገርምም? ሚስቱ እኮ ሰርጉን ተወችው። እውነት? እና አሁን ሌላ ሴት እየፈለጉ ነው።
እውነት በእሺ ደግሞ ለማንም እንዳትናገሪ ሚስጥር ነው እሺ በቻው ቻው ቻው ሄሎ ቲቲ ተኛሽ እንዴ ምን ተኛለው ባክሽ ጉድ እኮ ነው አንድ ሚስጥር ልነግርሽ ነው ሞች ግን ለሌላ ሰው እንዳትናገሪ ፍቃዱ ሚስቱ ቀረች እኮ ታዲያ አይደለሽ ሄሎ አቤት ታዲያስ እንዴት ነህ የምን ሚስጥር ሰማ እንዴ ማን ነገረ ኧረ ከየት ያመጣው ወሬ ነው በእናትህ ኧረ በእናትህ የውሸት ወሬ ነው መሰረተ ቢስ ወሬ ነው አለች አዎ አለች ማ ፍቃድ ማለት እኮ እኔ ሚዜው ሆንኩት ነገ የሚያገባ ኧረ ተው በሌሊት አሉባልታ ጥሩ አይደለም ከየት ሰማ ምን እውነት ነው እባክህ ያው ከአንዱ ሰፈር እንከራተታለን ኧረ ምንም ሚስጥር የለውም እዳ ነው እባክህ አዎ አራካኪት መጣ ይቅርታ እንደምን አመሸሽ እባክሽ አንድ ጉዳይ ገጥሞኝ ገንዘብ ከሆነ እንዳትጠይቀኝ ምንም ነገር የለኝ አይ ገንዘብ አይደለም ሌላ ጉዳይ ነው እና ምን ትያለሽ ትቀልዳለህ እንዴ በሌሊት መጥተህ ስትጨቀጭቀኝ ትንሽ አታፍርም ስማ የኔና አንተ ግንኙነት ይቀራል እንጂ እንደዚህ አይነት ነገር ውስጥ መግባት አልፈልግም ተናደርሽ ቀልደኛ ሄሎ ወይ ግርምሽ እና ለምን ነገሩን ለቤተሰብ አትሳውቁም እሱ መች ጠፋ ሌላ አማራጭ ካለ ብለን እንጂ አማራጭ አንተ እባክሽ አንድ ጓደኛችን ሚስትን አገባው ፈልገን ነገ ጠዋት አሸብር 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 አንተ አሸብር ነቃ እንጂ ነውር አይደለም እንዴ አሸብሬ እኔ
ምን ሆነ በሌሊት የመጣው? እንደው አሼ አንድ ነገር ፈልጌ ነው። አንድ ነገር ላማክርህ ነበረ። የለኝም። ለዚህ ነው የምትቀሰቅሰኝ በሌሊት? እስቲ ቆይ ተነስ። አንተ አሸብር ምንድን ነው የሌለ? ገንዘብ ፈልጋል በሌሊት አንኳኩት የመጣው? ቀስ በል እኔ ገንዘብ አይደለም። እና ምን ፈልገህ ነው የመጣው? ሴት እና ሴት ነው እየተኝቻለሁ? ይኸውልህ እኮ ወንድ ሙሽራ አለን። ሴት እኮ ነው የጠፋው። እና አሳቻ ሳለ መተኔ ምን ሆነልህ? እንዴ አብረን ሳንጫወት አብረን ሳናደር የፍቅር ጨዋታ የፍቅር ልፊያ ሳናደርግ ቢያንስ እንኳን ደብዳቤ ሳንጻጻፍ ሳንደዋወል እንደዚህማ አይሆንም። ትቀልዳለህ እንዴ? ለሶስተኛ ጊዜ እንዳገባ ትፈልጋለህ? አንዴም ላገባሁት በጣም አዝናለሁ። ውጭ ሀገር ሄዳለሁ እንጂ ጥሩ ነበር። የሚገርም አጋጣሚ ነው። ሰርግ እኮ ነገር ነው። ለዚህ ላይ እንደቀሰቀስከኝ ትቀልዳለህ? እንግዲህ የተቻለኝን ያክል ሞከርኩ። ከእንግዲህ በኋላ ራስ ልትፈልግ ይሻላል። ጠፋቆ እንደው ምን አይነት ጣጣ ነው ባካችሁ? የምትፈልጓት ሴት ለአንድ ቀን የሙሽራውን ቦታ የምትተካ ይቻላል? ሙሽራ ብትሆኑ ጥሩ ነበር፣ ግን እንደው አሁን አማራጭ የለም። በቃ እንደው የምትሸፍንቱን በቃ አማራጭ ከሌለ ከጠፋ ለምን በቀለ ነው? በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ምን ነው አንተ ነው አይደለም እንዴ? በቃ ወንድ አይደለም እንዴ? ወንድ ቢሆን ምን ችግር አለ? የአፍንጫ ጺም የለው፣ የጉንጭ ጺም የለው፣ በዚህ ላይ ጸጉሩ መላጣ ነው። በቃ ለሱ ዊክ ታደርግለታለህ። እዚህ ጋር ኩል ትቀባውና ቻፕስቲክ ይቀበታል። እዚህ ጋር ሲኒና ሲኒ አድርገህ ጡት ትሰራለትና ቀሚስ አልበሳ አንድ ቀን እንዲሸፍን ማድረግ ነው አይደለም እንዴ? ምን ማለት ነው? እና ሴት ከጠፋ ታዲያ ምንድነው የሚሞከው? ተው እንጂ ምን ይላል ይሄ? እባክህ አንተ ነውር ነው። በቀለ ቀሚስ ታለብሰዋለህ፣ ስቶኪንግ ቻፕስቲክ ታደርግለትና ሙሽራው ሄደ እና ነው አይደለም እንዴ? በቀለ ነውር ነው። አሸብር በሌሊት እንዲህ ሽክ ብለሽ ማንን ነው የምትጠብቂው? እውነትም ሙሽሪት የጠፋችብህ ሙሽራ መስላል። በእግዚአብሔር ተው። አበራው ሻማ ሞቃቀለ ጎጆዬ በራሴው ተማመን ኮራው በምርጫዬ ምስጢር አለው ትዳር ምስጢር አለው። እኔ ተዋርጃለሁ። ሚስት ያልኳት ሴት ጥላይ ጠፋ ለሊት ለሊት ይቀራል። ተውኝ በማታ ተው። ገንዘብ ከፈለግሽ አግቢ።
የት ነው? ሰይፉ አግኝቻለሁ ይላል። ተገኝታለች ይላል ሰይፉ። ግርማስ አልመጣም። እስካሁን እየጠበቁት አንድ ላይ ጠጣ። እንሂድ ወደ ሰይፉ። ሄሎ አረጋ፣ አንዲት ተገኝታለች። አዎ አንዲት ሴት ተገኝታለች። ተስማምታለች? ገና እየሄድን ነው። በቃ እንግዲህ ደውልልኝ። ገና አይ እኔ እዚህ እጠብቅሃለሁ። በቃ አይ ካልሆነም ሌላ አማራጭ አለ እኔ ጋር። እሺ እሺ። እያደረገች ነው። ምግብ እየሰራች ነው። እሱማ ገብቶኛል። እንደምትመጡ ስነግራት ታበስል ገባች። ለእኛ መሰለኝ 8 ሰዓት ሆኗል እኮ። 8 ሰዓት ላይ ምግብ ምን ያደርግልናል እንዴ? በቃ ብዙ እንደተንከራተትን ነገርኳት። ስለዚህ ልታበስል ገባች። ያው ይርባችኋል ብላ እኮ። ኧረ ምግቡ ቀርቶብን ወደ ቤት ቤትን በእናትህ ቤተሰብ እራሱ እየጠበቀን እኮ ያለው። ሄሎ ሄሎ ቆይ አንዴ ቆይ። ፀጉር የሚፈሽኑት ናቸው። ቤት ብንሄድ ሙሽራዋን አጣናት እያሉኝ ነው። ምን ልበላቸው? መልሼ እደውላለሁ በላቸው። እንደዛ ልበላቸው? መልሼ እደውላለሁ በላቸው አላልን? መልሼ እደውላለሁ በላቸው አላልን? ሙሽራዋ ትንሽ ቤት እየለወጥን ነው። መልሼ እደውላለሁ። ዝም በል እባክህ። እንዴ ዝም በል እሺ፣ ዝም በል። የት አለች? አለች ሚጥዬ፣ ሚጣ ማን ነው ሙሽራው? ስራ አለ? አዎ መቼም ውጭ ሀገር ሄደህ ታውቃለህ? ያው መቼም የት ሄደሃል? ያው መቼም አይደለም። የት ሄድክ? ጅቡቲ፣ ኬንያም ሄጃለሁ። ለመሆኑ ተቀማጭ ብር አለ? ተቀማጭ ብር አለ ወይ? አሁን ለድግስ 50 ሺህ ብር አለብኝ። ይሁን። የራስ ቤት አለ? ኪራይቼ ነው። ደሞዝ ስንት ነው? መቼም አይደለም። ስማ፣ እኔ እንደሆነ የምትከፍለኝን ሳላቅ ለመሆኑ የተሟላ ቤት ነው ያለ? ጥሩ ነው። እንዳቅምት አገኛለሁ። መኪና አለ? ጓደኞቼ አላቸው። ጓደኞቼ አይደለም። መኪና የለ፣ ቤት የለ፣ 50 ሺህ ብር ባለዳነ። ታዲያ እንዴት ሊሆን ይችላል? ቆይ አንዴ። ኧረ ከፎቶ ስቱዲዮ ነው። ሌሊት ቀጥረናት ነበር ልናነሳት ነው የሚሉት። ምን ልበላቸው? እና በቃ ዝጋው። መልሼ እደውላለሁ።
ግርማ የት ነህ? እባክህ በቃ ቤት ሄደን እናሳውቃቸው። ሄደን እንገራቸው ይሰሙናል። በቃ እንሂድ። ምን ነው እንዴ? መጣን ተገኘ መጣን። እንዴ የሙሽራ ልብሱ ምንድን ነው? የሙሽራ ልብሱ መኪና ውስጥ ነበር፣ ተዘርፏል። ምንድን ነው የምታወራው? ወይኔ! እሺ ምንድን ነው የሚሻለው? ጥፋ በቃ እንኳን ልብሱ ሙሽራዋ ጠፍታ የለም። ለምን ይጠፋል? 50 ሺህ ብር እዳለብኝ እኮ ለምን ይጠፋል? ወይ ምን እናድርግ? ቴዲ ፖሊስ ጣቢያ እናመልክት። ጣቢያ የዕለት ሁኔታ ላይ አስመዝግብ። እኛ እኮ ማለቴ በጣም አስቸኳይ ስለሆነ አሁኑኑ ክትትል ይደረግና ለነገ ስለሆነ የምንፈልገው ይመዝገብና የጣቢያ አዛዥ ይሁት። ከዛ በኋላ ክትትሉ ይጀምራል። እሺ መቼ ነው የምትጀምሩት? ሲነጋ ይገባል። ሲነጋ? እስከዛማ ለሌላ ሙሽራ ይሸጡታል። እንሂድ። ሙሽራዋ ትገኝ እንጂ ሌላ ቬሎ እንከራያለን። ግርማ ጋር እንሂድና ቁርጣችንን እንወቅ። አይሻልም? እንሂድ። ሀሎ ሳጅን አበራ። ሀሎ ሳጅን፣ ሙሽራ ተዘረፍን። ማለቴ የሙሽራ ልብስ ተዘረፍን። ሀሎ ሳጅን፣ ሀሎ ሳጅን። በዚህ ሰዓት ቡና ሲፈላ እኮ ማለቴ ተቸገርሽ። ዋናው ነገር ግን እንትን ነው፣ ትዳርና መንገድ ዝም ብሎ ይወርዳል ይባላል። ቴድሮስ ነው የነገረኝ። አንድ ናቸው፣ ያው ዝም ብሎ ይሄዳል። ይሄንንም ቴድሮስ ነው የነገረኝ። እውነቴን ነው፣ አትሳቂ። ዋናው ነገር ምንድነው? ተመካክራችሁ ተነጋግራችሁ እንግዲህ እንደሚሆን ማድረግ የእናንተ ድርሻ ነው። ከዚህኛዋ ጋር በምን ተጣላችሁ? እሺ ከዛችኛዋስ? ምንድን ነው እንጃ ማለት? በምን ተገናኛችሁ? እኔ እንጃ። በምን እንደተዋወቃችሁም በምን እንደጣላችሁም አታውቁም ማለት ነው? አውቃለሁ። ያኔ ነበር ደንገዝገዝ ብሏል። ከትምህርት ቤት ወደ ቤት በእኛ ሰፈር ስታልፍ እንዳጋጣሚ ያየኋት። መጀመሪያ ቀን እንዳየኋት ከዓይኔ እስክትርቅ ዓይኔን ከሷ ላይ መንቀላቅቶኝ ነበር። እናም በቃ ቆይ እንጂ አስጨርሰው። አይደለም ረጅም ልብ ወለድ የሚተርክ አስመሰለው እኮ። በምን ተገናኛችሁ? በእኛ በር ስታልፍ። በምን ተለያያችሁ? ባጭሩ እንጂ ምንድነው ማንዛዛት? ለነገሩ ማናችንም ብንሆን በሱ ሁኔታ ውስጥ ያለ ነው እንደዚህ ነበር የምንሆነው። አይፈረድበት። ምግብ እየሰራች መሰለኝ። ተስፋ ቆርጦ
እኔ 50 ሺህ ብር እንዳለብኝ ቤት የለኝ መኪና የለኝ። ኃይለኛ ነው። ስንወጣ ትጠጣው ትምጣና እንናገር ከሆነ እንናገር ካልሆነ እንሂድ። ካልሆነ እንግዲህ የመጨረሻ አማራጭ ይሄን እናይና ካልሆነ ጸዲን የግርማን ሚስት ማ አንተ የማን ሚስት ነው ያልከው? እንዳት ደግሞ ስነ ስርዓትህን ያዝ። እሺ በአገር ውስጥ ያለው ግርማ አንተ ብቻ ነህ። ግርማ ስለሻለ ግርማ ቦጋላ አለ አይደለማ? ተስፋዬ ግርማ አለ፣ ወዲ ግርማ አለ፣ ግርማ ፈለው አለ። ዝም ብለህ ትጫዋለህ እንዴ? ይሄ ማንም የጮህብህ የለም እዚህ ማለቴ ታፈጣለህ። እሺ በቃ ዝም ብለህ ነው ትጫዋለህ ማለቴ ነው። ማፍጠጥም መጮህም አንድ በቃ ዝም ብለህ ነው አይደለም እንዴ? ግርማና ጸጋዬ ብቻ ነው እዚያ ነው። እስቲ ምግብ ቅመሱ። ወይዘሪት አልቃሽ በእያንዳንዱ መስመር ብዙ ስትል ጫጉላ ጊዜ ላይ ያረምካል እና እንደዚህ አዝረክርከ ያመጣው እኔ እንዳርምልህ አንተን የምታገባ ሴት እንዴት ይፈረድባት ነው? ቁመት አንዠርግጎ መዞርና ስራ ይለያያል። እሺ አንቺ ቤት ነው እንደመጣ ነው? አዎ ምን ነው? አይ ጸዳለ ናት የነገረች። እና እንዴት ነው ታዲያ ጋብቻና? መጀመሪያ ነገሩን ስሰማ በጣም ተናድጄ ነበር። በኋላ ግን እየቆየሁ ሳስብ እውነት ይሄ ቢሆንስ የኔ እድል ብዬ አሰብኩ። እና ግን ያው ስራ ላይ ስራ ነው፣ ጋብቻ ሌላ ነገር ነው። እና ተስማምተሻል ማለት ነው? አሎ የሙሽራ ልብስ ተገኝቷል። ተውት በላቸው። ለእሷ የተሻለ ፈልጋለሁ። ሄሎ ፈሻኞቹ ናቸው። ምን ልበላ? ኑ በላቸው። ኑ ወይዘሪት ልበላ? ወይዘሮ አልጋነሽ ቤት ኑ። እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ፣ እሸት ያልኩት የባቄላ እንዳይመስልሽ። እሸት ያለው ከመልክሽ ነው ከውበትሽ፣ ሙሽር ከዘሩን ቆንጆ ነው።